እንቀጥልና ፕላትፎርሙ እንግዲህ ተፈጠረ። በፊት ፌስቡክ ነበረ፣ ከዛ በፊት ነበረ፣ አሁን ቲክቶክ መጣ። ወደ ቲክቶክ ዓለም ተቀላቀልክ። በዚህ በቲክቶክ ውይይት ላይ ከመጀመሪያው ጀምሮ ስትመጡ እንግዲህ ወደዚህ ውይይት ገባችሁ። ከነዛም አካባቢ ጠንከር ያለ ጥያቄ መምጣት ጀመረ። እናንተም ማንበብ ጀመራችሁ። የላከህ አካል አለ፣ ግፋበት፣ በዚህ በኩል እኛ እንረዳሃለን ያለ ተቋም አለ። ከኦርቶዶክስም ይሁን ከፕሮቴስታንትም ይሁን ከካቶሊክም ይሁን ከክርስትናው ዓለም በተቋም ደረጃ ይህንን ያንተን ሙግት ይዞ የመጣለ። ምክንያቱም ከዛ አካባቢ በተደራጀ መልኩ ስለሆነ የሚመጣው። ከዚህ አካባቢ ወደ ቲክቶክ ዓለም ከገባ በኋላ ምን ገጠመ? ምንድነው ፈተናዎች የመጡት? የመጀመሪያው አካባቢ እንዴት ነበር? መሀል ላይ እንዴት ነበር? በኋላስ እንዴት ነበረ? በዚህ አካባቢ የገጠሙን ነገሮች እስቲ ንገረን፣ ከተቋማቱ ጋር አያይዘ ማለት ነው። ምክንያቱም ብዙ ሰዎች ነፃ ማውጣት አለብህ፣ ወይም ደግሞ ያሉትን ምስጋና ማቅረብ አለብህ፣ ክሬዲት መስጠት አለብህ። ያደረጉህም ካሉ ወረቀት ሰጥተው ማህተም መጥተው ልጃችን ነው ብለው የላኩ ካሉ፣ አንተ አሁን አመጣጥህን እየነገርከን ነው፣ የራስህ ነው፣ በራስህ ነው የገባሁት ነው የምትለው። ግን ካለ ደግሞ መታለፍ ስለሌለባቸው እድሉን እሰጥሃለሁ። ያ እንግዲህ ከዛ በኋላ ምንድነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ይደርሱኝ ጀመር። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ይደርሱኝ ጀመር። እንደዚህ እየተባሉ ሂቢሌት እንደሚደረጉ የማሸማቀቅ ስራ እንደሚሰራ። ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። አይ ድምጽ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ። እሱ ማተም መጥቶ ላከኝ ክርስቶስ ነው። በደሙ ማተም መጥቶ ለነኚህ አካላት ወንጌል ያስፈልጋቸዋል፣ ስለዚህ ልነግራቸው ይገባል፣ ልክ ያለው አለኝ ማለት ነው። ስለዚህ የሱ ማህተም አለብኝ። ስጠመቅ ቅዱሱን መንፈስ የሰጠኝ እኔም ደግሞ እንድመሰክርለት ግዴታ ሆነብኝ ማለት ነው። ባለማወቅ አጋንንትን ጋብዘው አይ እጣቢያችሁን አንጡ አጋንንት ለማውጣት የሚሉ ስሙ አጋንንትን እንደሚያርድ አጋንንትን እንደሚያባርር የሱን ስም ማስተዋወቅ እንዳለብኝ ተሰማኝ ማለት ነው። ስለዚህ ትልቁን ክሬዲት የሚወስደው የላከኝ ክርስቶስ ይሆናል ማለት ነው። ግለሰቦች ጋር በተያያዘ ግን